ሌላው ክፍላችን ደግሞ የጊዜ አጠቃቀም ጥቅሞች ይላል። የጊዜ አጠቃቀም ወይም ጤናማ የጊዜ አጠቃቀም ጥቅሞች እንመለከታለን። ጊዜን በአግባቡ መጠቀም ማለት ራዕይን ማሳካት የሚለውን በውስጡ ይይዛል። ራዕይ ማለት እኛ በዓይነ ህሊናችን ያየነው እናደርገዋለን ብለን ያቀድነው ራዕይ ነው የሚባለው። ስለዚህ አንድ ሰው ራሱን ሰጥቶ አሳካዋለሁ ብሎ ጽፎ አዘጋጅቶ ከሰዎችም ጋር አስፈላጊ ከሆነ ተነጋግሮ በዓይነ ህሊናው የተመለከተው ነገር ራዕይ ይባላል። ስለዚህ ያንን ማሳካት ጊዜን በአግባቡ መጠቀም እንደዛ ነው ትርጉሙ። ከቤተሰብ ጋር ጥራት ያለው ጊዜ ማሳለፍ ከቤተሰብ ጋር ጥራት ያለው ጊዜ ማሳለፍ ነገ ሳይሉ ዛሬን በደስታ መኖር ማድረግ የሚገቡ ነገሮችን በትክክል እያደረጉ ብዙ ሀሳብ ውስጥ ሳይገቡ መፈጸም እንድንችል ስለሚያደርገን ጊዜን በአግባቡ መጠቀም ማለት እነዚህ ነገሮችን በውስጡ ይይዛል። ስለዚህ የመጀመሪያው የጊዜ አጠቃቀም በአግባቡ ጊዜያችንን የመጠቀም ጥቅሙ የተሻለ ምርታማነት ወይም ውጤታማነት ወይም ፍሬያማነት ይኖረናል ማለት ነው። ውጤታማ የጊዜ አጠቃቀም ግለሰቦች ብዙም አስፈላጊ ባልሆኑ ጉዳዮች ከመጠመድ ይልቅ ዋና ዋና በሚባሉ ተግባራት ላይ ትኩረት እንዲያደርጉ ይረዳቸዋል። ስለዚህ ትክክለኛ የሆኑ ማድረግ የሚገባቸው ነገሮችን ለይተው አውቀው በእነዚህ ትኩረት እንዲያደርጉ ቅደም ተከተል አዘጋጅተው በዚያ ቅደም ተከተል መሰረት እንዲንቀሳቀሱ ይረዳቸዋል ማለት ነው። ስለዚህ ጊዜን በአግባቡ መጠቀም እነዚህ ነገሮችን ለይተን እንድናደርግ ትኩረታችን እንዳይበታተን አቴንሽናችን እንዳይበታተን ያደርጋል። ቅድሚያ ለሚሰጣቸው ጉዳዮች ተገቢውን ጊዜ በመመደብ ምርታማነትን ወይም ውጤታማነት እንዲበዛ ያደርጋል ይጨምርልናል ማለት ነው። ይህም ግለሰቦች በተመደበላቸው አጭር ጊዜ ውስጥ ብዙ ስራዎችን እንዲያከናውኑ የስኬት ስሜት እንዲሰማቸው ያደርጋል። ይህም የላቀ ምርታማነት የግል ብቃትን ከማሳደጉም በላይ በስራ ቦታ የቡድን ስኬት እንዲመዘገቡ ትልቅ ሚና ይጫወታል። ስለዚህ በአጠቃላይ ፕሮዳክቲቭ እንድንሆን ያደርገናል ማለት ነው። ጊዜያችንን በአግባቡ ስንጠቀም ወይም ጤናማ የሆነ ትክክለኛ የሆነ የጊዜ አጠቃቀም ጥሩ የሆነ የስኬት ስሜት ወይም የፍሬያማነት ስኬት ስሜት እንዲሰማን ያደርገናል ማለት ነው። እንደዛ እንድንሆን በቃ ፍሬያማ እንሆናለን ማለት ነው። ማድረግ የምንፈልገውን ነገር ስንሆን ነው አይደል? ዋና የሰው አላማው የሆነ ነገር እሆናለሁ ብሎ የሆነ ነገር አደርጋለሁ ብሎ ሰው የሚንቀሳቀስበት ነገር አለው። እና ስለዚህ ፍሬያማ እንድንሆን ውጤታማ ወይም ምርታማ እንድንሆን ያደርገናል። ትክክለኛ የጊዜ አጠቃቀም ጊዜን በአግባቡ መጠቀም አንድ ሰው ትኩረቱን በዋና ዋና ተግባራት ላይ እንዲያደርግ ይረዳዋል። ስራዎችን በእቅድና በቅደም ተከተል የሚያከናውን ሰው በትንሽ ጊዜ ውስጥ ብዙ ጥራት ያላቸውን ስራዎችን ማጠናቀቅ ይችላል። ይህም ዝም ብሎ ከመባዘን ይልቅ ውጤታማ ወደ መሆን ያሸጋግረዋል። ስለዚህ ጤናማ የሆነ የጊዜ አጠቃቀም ውጤታማነትን ያበዛልናል ይጨምርልናል ማለት ነው። ሌላው ደግሞ ጭንቀትን ይቀንሳል። ጊዜን በአግባቡ መጠቀም ወይም እነዚያን እንዴት መጠቀም እንዳለባቸው እነዚያን ማወቅ ጭንቀትን ይቀንሳል። ውጤታማ የጊዜ አጠቃቀም ከከባድ የስራ ጫናና ከቀጠሮ ማለፍ ጋር ተያይዞ የሚመጣን ጭንቀት ይቀንሳል። ወይም ይህ ማለት እኛ ጊዜያችንን በአግባቡ ሳንጠቀም ስንቀር ብዙ የሀሳብ መዋዠቅ ይመጣል በህይወታችን ላይ ማለት ነው። ሀሳባችን ይዋዥቃል። ይህ ማለት አንዴ ከፍ ይላል አንዴ ዝቅ ይላል እንጨነቃለን አንዳንድ ጊዜ መነገር የሌለባቸው ነገሮችን ለሰዎች እንናገራለን። ከዚህ የተነሳ ለምን ነገርኩ በሚል ሰንስ ምን እንሆናለን እንጨነቃለን ብዙ ሀሳብ ውስጥ ወጣ ገባ እንላለን ማለት ነው። ስለዚህ ከከባድ የስራ ጫና በእኛ ላይ በሚኖርበት ጊዜ ጭንቀትም ይፈጠራል። ስለዚህ ከነዚህ አይነት ነገሮች ከሚመጣ ጭንቀት ነፃ እንድንሆን ያደርገናል። ስለዚህ
የምንሰራቸውን ስራዎችን እንዴትም ባለ መንገድ ምን አይነት መንገዶችን ቢጠቀም ነው የሚላቸው ነገሮችን ለይተን ስናደርግ ጭንቀትን ይቀንሳል። ስለዚህ ተግባራትን በስርዓት በማደራጀት ግለሰቦች ኃላፊነታቸውን በግልጽ በሆነ እቅድ መውጣት ይችላሉ። ስለዚህ ተግባራትን በስርዓት በተደራጀ መልኩ በማስቀመጥ እንደዚህ ስናደርግ የትኛው መቅደም እንዳለበት የትኛው መቅደም አለበት የሚለው ነገር ላይ ስንለያቸው ጭንቀትን እየቀነሰ ይሄዳል። ምክንያቱም ሀሳባችን በብዙ ነገሮች ውስጥ አይወጠርም ማለት ነው። ጭንቀት ማለት እኮ የሀሳብ መወጠር የሆነ የማድረግ የምንፈልገው ነገር ሳይሳካ ሲቀር የሚመጣ ፍርሃት ነው። ጭንቀት በውስጣችን በአእምሯችን ውስጥ ያለው ዶፓሚን ይባላል በሳይንስ። ያ ደግሞ በቃ የእሱ በሃይለኛ መጠን ወይም በከፍተኛ መጠን የሱ የፕሮዳክሽን መጠን ሲጨምር ደግሞ እንደዛ ይባላል ሲጨምር ብዙ ሀሳቦች በውስጣችን ላይ በቃ ራሳችንን መቆጣጠር ከምንችለው አቅም በላይ ይሆናል ማለት ነው። ስለዚህ ይሄንን ይቀንሳል ወይም ይቀርፋል ማለት ነው። ትክክለኛ የሆነ ጊዜ አጠቃቀም ተረድቶ ማድረግ ይቀንሳል። ይህም ለአእምሮ ጤና ጠቃሚ ከመሆኑም በላይ አስቸጋሪ ሁኔታዎችን የመቋቋም አቅምን ያሳድጋል። ለአእምሮ ጤናማነት ይጠቅማል ጭንቀትን ስንቀንስ። ሌላ ደግሞ አስቸጋሪ ሁኔታዎች ውስጥ ጸንተን እንድንቆም እንድንጨክን ያደርገናል። አብዛኛው ጭንቀት የሚመጣው ስራዎች ተከማችተው የጊዜ ገደብ ሲቃረብ ነው። ስለዚህ ቀጠሮ ከማብዛታችን ወይም ብዙ ሎድ ሲበዛ ጭንቀት ይመጣል ማለት ነው። ስለዚህ ማድረግ የሚገባንን ነገር ሳንሰራ ስንባክን ይመጣል ጭንቀት። ጊዜውን የሚቆጣጠር ሰው ግን ስራውን አስቀድሞ ስለሚጨርስ የመጣደፍ እና የመጨነቅ ስሜት አይኖርበትም። ይህም የተረጋጋና ሰላማዊ ህይወት እንዲመራ ያስችለዋል ማለት ነው። ሶስተኛው የተሻለ የውሳኔ አሰጣጥ። ስለዚህ ውሳኔ አደርጋለሁ ብሎ አንድ ሰው ይህንን ነገር አደርጋለሁ ብሎ በቃ ዲሳይድ ሲያደርግ አደርጋለሁ ብሎ በቃ ያንን ለማድረግ ሲቆርጥ ውሳኔ እንለዋለን። ጊዜን በአግባቡ ማስተዳደር የተሻሉ ውሳኔዎችን ለመወሰን ይረዳል። ጊዜን በአግባቡ መጠቀም የተሻሉ ውሳኔዎችን እንድንወስን ጥሩ የሆኑ ውሳኔዎችን ከዓላማችን ጋር የሚሄዱ ውሳኔዎችን መወሰን አንድ ጉዳይ በጥልቀት ለማሰብ እና ለመተንተን በቂ ጊዜ ሲኖር ግለሰቦች መረጃ ላይ የተመሰረተ ምርጫ ማድረግ ይችላሉ። ትክክለኛ ሪዝነብል የሆነ ውሳኔ ማለት ነው። ሪዝነብል የሆነ ዲሲዥን ሜኪንግ ፕሮሰስ ተከትለው ሰዎች ያንን ውሳኔ መወሰን ይችላሉ። ስለዚህ ጊዜ በአግባቡ መጠቀም እንደዚህ አይነት ጥቅሞች አሉ። ውጤታማ የጊዜ አጠቃቀም የተለያዩ አማራጮችን ለመገምገም እድል ይሰጣል። እንደዚህ የተለያዩ አማራጮችን ኦፕሽኖችን አይተን ወይም የተለያዩ መንገዶችን የተለያዩ ኦፕሽኖችን ተመልክተን ከነዚህ መካከል የተሻለውን አይተን መርጠን እንድንወስን ያደርገናል ማለት ነው። ስለዚህ ይበልጥ የታሰበባቸው ስኬታማ ውሳኔዎች እንዲወስኑ ያደርጋል። አማራጮችን ተመልክቶ ሰው ትክክለኛ ውሳኔዎችን እንዲወስኑ ያደርጋል። ይህም ለግል ስኬት ብቻ ሳይሆን ለሚከናወኑ ፕሮጀክቶች፣ ስራዎች፣ ሀሳቦች ለነገሮች ሁሉ አጠቃላይ ውጤታማነት አስተዋጽኦ ያበረክታል ማለት ነው። ሌላ ደግሞ የጨመሩ እድሎች ብልህ የጊዜ አጠቃቀም ወይም ትክክለኛ የጊዜ አጠቃቀም ለአዳዲስ እድሎች በር ይከፍታል። ጊዜያቸውን በአግባቡ የሚጠቀሙ ሰዎች አዳዲስ ክህሎቶችን ለመማር የግል ፍላጎታቸውን ለማሳደግ ተጨማሪ ትምህርት ለመማር በቂ ጊዜ ያገኛል። ይህም የግል እድገትን ከማምጣትም በላይ ሰፊ ማህበራዊ ትስስር እንዲፈጠርና እንደተሻለ የስራ እድገት መንገዶችን ያመቻቻል። ስለዚህ ጊዜያቸውን በአግባቡ የሚጠቀሙ ሰዎች አዳዲስ ክህሎቶችን ለመጨመር ይችላሉ። ስለዚህ እነዚህ ነገሮች በቃ ትክክለኛ የጊዜ አጠቃቀም የሚመጡ እድሎችን አይተን ለነሱ የሚገባውን ምላሽ እንድንሰጥ ያደርገናል ማለት ነው። ስለዚህ በጣም ጥሩ ነው ጊዜን በአግባቡ መጠቀም። አክቲቭ ዴሊጌሽን ይህ ማለት ስራዎችን መመደብ በዚህ ጊዜ ይሄን አደርጋለሁ የሚሉ ነገሮች ሲኖሩ የተደራጀ ሲኖር እድሎች ደግሞ መጠቀም እንችላለን። ለምሳሌ እንደዚህ አይነት እድል በእኛ በዛሬ ጊዜ በሶሻል ሚዲያ ላይ አንዳንድ ጊዜ በጣም ጥሩ የሆኑ እድሎች ይኖራሉ እና እነዚህን አይተን
የሆነ ትርፍ ጊዜ መድበን እነዚያን ነገሮችን መጠቀም እንችላለን ማለት ነው። ስለዚህ ዘመናችን የዲጂታል ኤጅ ስለሆነ እዚህ ስለ ዲጂታል ኤጅ ደግሞ ወደፊትም እናያለን። ሌላ ደግሞ የተሻለ የፈጠራ ችሎታ እኛን ጊዜያችንን በአግባቡ ስንጠቀም ጭንቀት ሲቀንስ አእምሯችን ብዙ ነገሮችን ከማሰብ ይልቅ ትክክለኛ ስራዎችን እየሰራ የስኬት ስሜት ሲሰማው አዳዲስ ነገሮችን ማሰብ ይጀምራል። የተመጣጠነ የስራ ፕሮግራም ሰራተኞች በግልጽ እንዲያስቡ አዳዲስ የፈጠራ ሀሳቦች እንዲያመነጩ እድል ይሰጣል ይላል። ይህ ከማኔጅመንት ጋር በተገናኘ ነው። ተማሪ ከሆነ ተማሪ በትምህርቱ አክቲቭ ሆኖ ጥሩ ውጤት ማስመዝገብ ይችላል። የራሱ በሚሰራው ስራ በትክክል በርትቶ በትጋት መስራት ይችላል። የተሻሻለ ወይም የተሻለ የፈጠራ ችሎታ ይሄ ብቻ ሳይሆን ታለንት ስኪል ሰው ማሳደግ ይችላል ማለት ነው። ይህ ማለት ሌላ ተጨማሪ ነገሮችን የሚማርበት እድል ያመቻቻል። በአንድ ጊዜ ብዙ ስራዎችን ከመስራት ይልቅ ነገሮችን በቅደም ተከተል የማስተዳደር የማድረግ አቅም ይሰጣል። ሌላ ደግሞ ተጨማሪ ጉልበትና ጥንካሬ ማግኘት ይሄ በአግባቡ ጊዜን ስንጠቀም የሚመጣ ጥቅም ነው። ስለዚህ በቃ ሞቲቬትድ እንሆናለን ማለት ነው። ቀጥለን የምናደርገው ነገር ሞቲቬትድ እንሆናለን በትክክለኛ ነው ወይም በአግባቡ ጊዜያችንን ስንጠቀም የጊዜ አጠቃቀም ስልቶች ስራንና እረፍትን በተመጣጣኝ ሁኔታ እንድንመድብ ወይም ይረዱናል ማለት ነው። ስራንና እረፍትን የምናደርጋቸውን ነገሮችን እና እረፍትን በትክክል መድበን እንድናደርግ ይሄ ደግሞ ለጉልበት ለጥንካሬ አስተዋጽኦ ያደርጋል። አንድ ሰው ስራውን በጊዜ ሰሌዳ ሲያከናውን አእምሮውና አካሉ ሳይዝሉ ስራውን ለመጨረስ አቅም ያገኛል። ይህም ለቀጣይ ተግባራት የሚሆን ተጨማሪ ጉልበትና መንፈሳዊ ጥንካሬ ይሰጣል። ሌላው ተጨማሪ ነፃ ጊዜ ማግኘት ጊዜን በአግባቡ የሚጠቀም ሰው ስራውን በብቃት ስለሚጨርስ ለሚወደው ነገር የሚያውለው ተጨማሪ ሰዓት ያገኛል። ይህም ነፃ ጊዜ ለትርፍ ጊዜ ማሳለፊያዎች ለንባብ ከቤተሰብ ጋር ለመዝናናት ለመጫወት የሚውል በመሆኑ የህይወትን ጥራት ይጨምራል። ተጨማሪ ነፃ ጊዜ ማግኘት ስለዚህ ተጨማሪ ስራዎችን ለመስራት ስለዚህ በጊዜ ይጨርሳል ማለት ነው። ምክንያቱም የአእምሮ ሰላም ያገኛል። ውጤታማ የሚሆንበትን መንገድ ለማድረግ የሚሰራውን ስራ ፉል አቴንሽን ሰጥቶ ስለሚሰራ ተጨማሪ ነፃ ጊዜ ያገኛል። ብቻ በአጠቃላይ ጊዜያችንን በአግባቡ ስንጠቀም ብዙ አንጨነቅበትም ሀሳባችን አይበተንም። አቴንሽናችን አይበተንም የምናደርገው ነገር ትኩረት ሰጥተን ኮንሰንትሬት ሆነን እንሰራለን ማለት ነው። ሌላው ብዙ ተግባራትን አከናውኖ ማጠናቀቅ እቅድ ያለው ሰው ጊዜ የለኝም በሚል ሰበብ ስራዎችን አያስተጓጉልም። ይልቁንም ትናንሽ ደቂቃዎችን እንኳን ሳይቀር በመጠቀሙ በየዕለቱ ዝርዝር ውስጥ ያሉትን በርካታ ተግባራት በትክክል አጠናቅቆ ለማደር ያስችለዋል ማለት ነው። ጊዜ የለኝም አይልም። ስለዚህ ማድረግ የሚፈልጋቸውን ነገሮችን ጨርሶ በቃ ሌሎች ነገሮችንም ማድረግ ይችላል ማለት ነው። ስለዚህ ጊዜውን በአግባቡ ስለሚጠቀም በየዕለቱ ዝርዝር ውስጥ ያሉ በርካታ ተግባራትን በስኬት ያጠናቅቃል ማለት ነው። ብዙ ተግባራትን መስራት ይችላል። ስለዚህ አንዱ የጊዜ አጠቃቀም በአግባቡ ጊዜ የመጠቀም ጥቅሙ ምንድነው? ብዙ ተግባራትን ታደርጋላችሁ በአንድ ጊዜ ብዙ ተግባራትን ማድረግ ሳይሆን በቅደም ተከተል የተቀመጡ ስራዎችን እያንዳንዱን አንዱን ስትጨርሱ አንዱን የመጨረሳችሁ ለሌላው ኮንፊደንስ ይሰጣችኋል ማለት ነው። ሌላው አዎንታዊ ማህበራዊ ግንኙነት መፍጠር ስለዚህ ጊዜ አክባሪነት ለሌሎች ሰዎች የሚሰጥ ትልቅ ክብር ነው። ቀጠሮ የሚያከብርና ቃሉን የሚጠብቅ ሰው በሌሎች ዘንድ ይከበራል ይታመናል። ይህም ከጓደኞች ከቤተሰብና ከስራ ባልደረቦች ጋር ያለውን ግንኙነት ጤናማና አዎንታዊ ያደርገዋል። ስለዚህ ከሌሎች ጋር ባለን ተግባቦታችንን ያሳድጋል ማለት ነው። ጊዜያችንን በአግባቡ ስንጠቀም የስኬት ስሜት ስለሚሰማን በዛው ዘርፍ ደግሞ ከሰዎች ጋር የፍቅር ግንኙነት ትክክለኛ የሆነ ጥሩ የሆነ ሪሌሽንሺፕ እንዲኖረን ያደርጋል ማለት ነው። ከዚህ ቀጥለን ደካማ የጊዜ አጠቃቀም የሚያስከትላቸው መዘዞችን ጉዳቶችን እንመለከታለን ማለት ነው። ይሄን ይመስላል የጊዜ ጥቅሞች እነዚህ ናቸው